ለኔ ማን ዝቅተኛ አይኪው ያለው ብላችሁ ብትጠይቁኝ እነዚህ የተዘጉ ቦታዎችን የሚጎበኙ ሰዎች ናቸው። ምክንያቱም የምንነገራቸውን አይሰሙም ብሮ ላይክ they want to check everything by themselves። እነዚህ ሰዎች ላይ የተፈጠረው ክሬዚ ነገር ይሄ ነው። አትሂዱ እየተባሉ ሄዶ ያጋጠማቸው ነገር ክሬዚ ነው ጋይስ። አራት ጓደኛሞቹን እዚህ ጋር የምትመለከቱን ተነል ለመጎብኘት ይሄዳሉ ማለት ነው። ይሄ ተነል ለረጅም ጊዜያት ተዘግቶ የቆየ ተነል ነው ማለት ነው። ላይክ የዘጋው መንግስቱ ነው። ምክንያቱም ብዙ ሰዎች እዚህ ገብተው አካላቸው ጎሎ ወይ ደግሞ በዛም ጠፍቶ የቀሩ ሰዎች አሉ። በዚህ ምክንያት መንግስት ይዘጋል ማለት ነው። እነሱም እዚህ ተነል ውስጥ ገብተው ይጎበኛሉ ማለት ነው። ላይክ ከገቡ በኋላ ሁሉም ነገር ኖርማል ነበር። የተሰባበሩ ብረቶችን የተለያዩ ነገሮችን ላይክ የተዘጉ ቦታዎች የሚጠብቋቸው ነገሮችን ነበር ሲያዩ የነበሩት። የሆነ ጊዜ ግን ፎቶ ለመነሳት ይወስናሉ ማለት ነው። ላይክ ወደ ውስጥ ከገቡ በኋላ ፎቶ ለመነሳት ይወስናሉ። ያ ፎቶም ጣጣ ይዞባቸው ይመጣል ማለት ነው። አራቱም በጣም ደስተኞች ስለነበሩ የፎቶ ስታይሎችን እየመረጡ ነበር ነው። ላይክ የፎቶ ስታይሎችን መርጠው ከጨረሱ በኋላ ፎቶን ሹት ለማድረግ ይሰበሰባሉ ማለት ነው። በዚህ ጊዜ ከጀርባቸው ኮቴ ይሰማሉ። ላይክ የሚራመድ ሰው ኮቴ ይሰማሉ ማለት ነው። ከአራቱም አንዱ ድምጽ ሰምቻለሁ ልበል ወይስ ጆሮዬ ነው? ኧረ እኔም ሰምቻለሁ። ሶ ዋትስ ጎይንግ ኦን? እነሱም በድንጋጤ ከተነሉ ሮጦ ለማውጣት ይመስላሉ ማለት ነው። ግን ተነሉ ውስጥ እንዳልኳችሁ በጣም ገብቶ ስለነበረ ጊዜ ፈጀባቸው። በዚህ ጊዜ ድምጽ ይሰማሉ ማለት ነው። ሌላ ተጨማሪ ድምጽ አሁን ያረጋግጣሉ። የሆነ ሰው ከኋላቸው ያለው ወይ ደግሞ የሆነ መንፈስ ነገር ከኋላቸው እንዳለ ያረጋግጣሉ ማለት ነው። በዚህ ጊዜ ላይክ ከአንድ አቅጣጫ ብቻ አይደለም ሲሰሙ የነበሩት ከተለያዩ አቅጣጫዎች። ያ ድምጽም ላይክ የሚያለቅስ ድምጽ፣ የድመት ድምጽ፣ የሚያፋጭ ድምጽ፣ በአራቱም አቅጣጫ ከተከበቡ በኋላ ሶስቱ ጓደኛሞች እንደምንም ብሎ ሮጦ ይጠፋሉ ማለት ነው። ከዛ ሮጦ ይወጣሉ። አንዱ ግን እዛው ደርቆ ቀረ። ላይክ ወደ ኋላ ተመልሶ ምን ሆነ ነው ሲሉትም ምንም መልስ ሊሰጥ አልቻለም። ደርቆ ነው የቀረው ማለት ነው። ላይክ ሰውነቱ ፍሮዘን ነው የሆነው ማለት ነው። ምንም መልስ ሊሰጣቸው አልቻለም። በዚህ ጊዜ እነሱ ራሳቸውን ማምለጥ ስለነበረባቸው ጥሎት ይሮጣሉ ማለት ነው። ግን ከነበሩት ጓደኛሞች አንዱ እንደ ጓደኛችንማ ተተናነደ መደም መምጣት አለብን ብሎ እንደምንም ብሎ ተሸክሞት ያመጡታል ማለት ነው። ልጁንም ይዞ ተዶጭ ይወጣሉ ማለት ነው። ላይክ ሲወጡም እንደዚህ አይነት ቦታ ነበር ማለት ነው። እና ልጁ ጭራሽ መልስ ልመልስላቸው አልቻለም። በዚህ ጊዜ ላይክ ትከሻውን ዮ ብሮ ምን ሆነ ነው ወንድም ንቃ እንጂ ወንድም። እሱም ለረጅም ደቂቃ መልስ ሊሰጣቸው አልቻለም ማለት ነው። ፋይናሊ መናገር ይጀምራል። እናንተ ቆይ ለምንድን ነው ግን ፊት ለፊት እንደዛ ስትነሱ የነበሩ? ድምጻችሁ ደግሞ በጣም ነው የሚያምሩ ስትዘፍኑ። ከዛ እነሱ ኦ ጋድ ፋይናሊ መናገር ጀመረ። የሰውዬ ግን ምንድን ነው ያልከው? መደነስ ድምጻችን ምንድን ነው የምታወራው? ያ ልጅም የሁሉ ነገር አእምሮ ላይ ተፈጠረው። ላይክ ያ ድምጽ ሲሰማ ያ የፉጨት ድምጽ ሲሰማ የለቅሶ ድምጽ ሲሰማ የነበረው ላይክ የሆነ የሚያምር ድምጽ አእምሮ ውስጥ ተቀርጿል ማለት ነው። ላይክ እነዛ ደግሞ ስሮጡ በነበረበት ሰዓት እየደነሱ እንደሆነ